ሰላም ጤና ይስጥልን ውድ ቤተሰቦቻችን፣ ይህ ቮይስ ኦፍ ግሬስ ነው። ሰሞኑኛ ዜናዎቻችን ይዘን ወደ እናንተ ተመልሰናል። በመጀመሪያም አርዕስተ ዜናዎችን እናሰማቸዋለን። የዘማሪ ቴዎድሮስ ታደሰ የሚኒስትሪው ስያሜ ሊሰረዝ እንደሆነ ተሰማ። ሐዋርያ ማለት ወንጌልን ይዞ እስላም፣ ክርስቲያን፣ ፓጋን ሀገር እየገባ አንዱ ጋር ተቀጥቅጦ የሚሞት እንጂ ሚስት አግብቶ ቸርች ከፍቶ ከህዝቡ አስራት የሚለቅም አይደለም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እያንዳንዱ አሜሪካዊ በቤታቸው ውስጥ መጽሐፍ ቅዱስ ሊኖረው ይገባል ሲሉ በማህበራዊ ሚዲያቸው ላይ አጋርተዋል። የመጋቢ አብይ ታደለም መልካ ስብዕና የተሰኘው መጽሐፋቸውን አስመረቁ። ውድ ቤተሰቦቻችን፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ከኛ ጋር ቆይታችሁን ያድርጉ። ይህንን ቪዲዮ ላይክ በማድረግ ጀምሩት። እስከ ዜናችን ፍጻሜ አብራችሁን ቆዩ። ከዜናዎቹ ጋር ሀብታሙ ነኝ። ወደ ዝርዝር ዜናው እንገባለን። የዘማሪ ቴዎድሮስ ታደሰ የሚኒስትሪው ስያሜ ሊሰረዝ እንደሆነ ተሰማ። ካውንስሉ ነው ያሳሳተኝ የፈቀደልኝ ሲል ቴዎድሮስ ታደሰ ተናግሯል። ሶስተኛ ዓመቱን እያስታወስን ኢሞሽናል ሆነን ባለንበት ነው ይህንን የሰማ ነው። ገብሩ በሞት ከተለየን ነገ ሶስተኛ ዓመቱ ነው። የወንጌላዊ ገብሩ ወልዴ ቤተሰቦች ይህንን ተናግረዋል። ዘማሪ ቴዎድሮስ ታደሰ የመጀመሪያውን የኦፕን ሄቨን አገልግሎት ቢሮ ከፍቻለሁ ሲል በይፋ ማህበር ማብሰሩን ገልጾ እንደነበር ይታወቃል። በዚሁም የራሱ ያልሆነን ስም ያለ ባለቤቱ ፍቃድ በመጠቀሙ በአማኞች ዘንድ ቅሬታና ተቃውሞን ማስነሳቱን ዘግበን ነበረ። በዚህም የወንጌላዊ ገብሩ ቤተሰቦች ሲያስረዱን ዘማሪ ቴዎድሮስ ታደሰ በወንጌላዊ ገብሩ ወልዴ ሚኒስትሪ ስም የከፈተውን አስመልክቶ በኢትዮጵያ ማስታወቂያ ተደርጎ ላይሰንስ ለማውጣት በካውንስሉ በኩል አድቨርታይዝ ተደርጎ የተቃወመ ሰው ባለመኖሩ ነው። ስለ ሚኒስትሪው ስም የነገረው ሰውም አልነበረም። ስለ ገብሩ ወልዴ አገልግሎት ሰማሁ እንጂ አላውቀውም። ብዙ ምስክርነቶችን ስለ አገልግሎቱ ስለሰማው ለገብሩ ትልቅ አክብሮት አለኝ ሲል ምላሽ ሰጥቷል። ወንጌላዊ ገብሩ ወልዴ ወደ ጌታ የሄደበት ነገ ሶስተኛ ዓመቱ ነው። እሱን እያስታወስን ኢሞሽናል ሆነን ባለንበት ነው ይህንን የሰማ ነው። ቴዲ ከተነጋገርናቸው ነገሮች እንደተረዳ ነው መንፈሱም ልቡም ጉዳዩን በቀናነት መቀበሉን ነው። ወንድማችን ገብሩ ወልዴ እንዲህ አይነት ነገር ውስጥ የሚገባው ሰው አልነበረም። ፍቃድ ለማውጣት በካውንስሉ በኩል የተቃወመው ሰው ባለመኖሩ ነው። ካውንስሉ አጣርቶ መስጠት ሲገባው ነግሮናል ሲሉ አስረድተውናል። ስለዚህ ቴዎድሮስ ባለማወቅ ያደረገው መሆኑን ነግረውናል ሲሉ ቤተሰቦቹ ለሱ ያላቸው ምላሽ እንዲህ ሲል አስፍረዋል። ሐዋርያ ማለት ወንጌል ይዞ እስላም፣ ክርስቲያን፣ ፓጋን አገር እየገባ አንዱ ጋር ተቀጥቅጦ የሚሞት እንጂ ሚስት አግብቶ ቸርች ከፍቶ ህዝቡን አስራት የሚለቅም አይደለም። ኧረ ተው፣ ሐዋርያነት የሰፈር ጨዋታ አይደለም። እኔ የጴንጤ ሃይማኖት እንዴት እንደመጣ አላውቅም። የክርስትና ሃይማኖት ግን የሰው ልጅ ህይወት እያለፈ ነው የመጣው። ክርስትና በሳት እየተቃጠሉ እንጂ ሰው እያቃጠሉ የመጣ ሃይማኖት አይደለም። አገልጋይ ዳዊት ፋሲል ጎረምሶችን እያመጡ አፖስትል እያሉ ለሚሾሙ ለዚህ አገር ጎረምሳ ፓስተሮች አርሱልኝ። ሐዋርያ ማለት ቸርች ከፍቶ ከህዝቡ አስራት የሚለቅም አይደለም። ወንጌልን ይዞ እስላም አገር፣ ክርስቲያን አገር፣ ፓጋን አገር የሚገባ በመጨረሻም አንዱ አገር ተቀጥቅጦ የሚሞት እንጂ ሚስት አግብቶ ቢኖር ከፍቶ የሚቀመጥ አይደለም። ክርስትና በሳት እየተቃጠሉ እንጂ ሰው እያቃጠሉ የመጣ ሃይማኖት አይደለም ሲል አገልጋይ ዳዊት ፋሲል ተናግሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እያንዳንዱ አሜሪካዊ በቤታቸው ውስጥ መጽሐፍ ቅዱስ ሊኖረው ይገባል ሲሉ በበየነ መረብ ባጋሩት ሐሳብ ገልጸዋል። በተጨማሪም መጽሐፍ ቅዱስን የእሱ ተወዳጅ መጽሐፍ በማለት ጠርተውታል እና እምነት፣ አሜሪካን፣
ታሪክ፣ ባህልና እሴቶች ምን ያህል እንደቀረጸ ጎላ አድርጎ ገልጿል። ለብዙ ክርስቲያኖች መልእክቱ ኃይለኛ ሆኖ ተሰምቷቸው ነበር። ደጋፊዎቹ መጽሐፍ ቅዱስ ቤተሰቦችን በጥበብ፣ በተግሳጽ፣ በተስፋ፣ በስነ ምግባርና በእምነት ለትውልዱ ምሪትን ሰጥቷል። ብዙ አማኞች ቅዱሳት መጻሕፍት ከመጻሕፍት በላይ እንደሆኑ ተስማምተዋል። በፍርሃት ግራ መጋባት፣ ኪሳራ እና አስቸጋሪ የህይወት ወቅቶች የጥንካሬ ምንጭ ነው ሲሉ፣ ነገር ግን ሁሉም ሰው መግለጫውን በተመሳሳይ መንገድ አላየውም። ተቺዎች የሃይማኖት ነጻነትን መጠበቅ ሲገባው አሜሪካ ግን ከተለያዩ እምነቶች ዳራዎችና የእምነት ወጎች የተዋቀረች ናት ሲሉ ተከራክረዋል። አንዳንዶቹ የፖለቲካ መሪዎች አንድ ሃይማኖታዊ ጽሑፍ በተለያዩ አገሮች ውስጥ ይህን ያህል ጠንከር ያለ ማስተዋወቅ አለባቸው የሚል ጥያቄ አቅርበው ነበር። ለዚያም ነው ንግግሩን በፍጥነት ከአንድ መግለጫ በላይ የሆነው። ሰዎች አሁን በአሜሪካ ማንነት ላይ የክርስትና ሚና፣ በእምነትና በመንግስት መካከል ያለውን ግንኙነትና ሀገሪቱ ይበልጥ ዓለማዊ ወይም መንፈሳዊ መከፋፈል እየሆነች ስለመሆኑ እየተከራከሩ ይገኛል። ለደጋፊዎች መጽሐፍ ቅዱስ እሴቶችን የሚያበረታታ አስተዋሽ ነበር። ለተቺዎች በሃይማኖት እና በፖለቲካ ላይ ከባድ ጥያቄዎችን አስነስቷል። ግን አንድ ነገር ግልጽ ነው። መጽሐፍ ቅዱስ አሁንም በአሜሪካ ውስጥ አንዳንድ ጠንካራ ንግግሮችን ያስነሳል። መጋቢ አብይ ታደለ መልክዓ ስብዕና የተሰኘ መጽሐፋቸውን አስመረቁ። የኤክሊሺያ ዓለም አቀፍ የወንጌል አማኞች ማህበር ዋና ዳይሬክተር እና የኪያ ሾው መርሃ ግብር አዘጋጅ የመጋቢ አብይ ታደሰ ወይም ኪያ መልክዓ ስብዕና መጽሐፍ ግንቦት 8 በቤዛ ዓለም አቀፍ ቤተ ክርስቲያን ለምረቃ በቅቷል። በምረቃው ስነ ስርዓትም የመጽሐፍ ቅዱስ ደራሲ መጋቢ አብይ ታደለ፣ የመጋቢ አብይ ታደለ ባለቤት ወይዘሮ ማክዳ ጌታቸው፣ የቤተ ክርስቲያን መሪዎች፣ ጥሪ የተደረገላቸው የክብር እንግዶችና የመጋቢ ወዳጆች ተገኝተዋል። በወንድም የኔነህ መድረክ አጋፋሪነት ቅደም ተከላ የተሰጣቸው የመርሃ ግብሩ አካላት ጸሎት፣ የእንኳን ደስ ያለ መልእክት፣ ዝማሬ፣ የመጽሐፍ ዳሰሳ ያቀረቡ ሲሆን በመጋቢ አብይ ታደለ አወያይነት መሆን ለተጽዕኖ የተሰኘ የፓናል ዲስከሽን ተካሂዶ የመጋቢ አብይ ታደለን አገልግሎት የሚያሳይ አጭር ዘጋቢ ፊልም ለተመልካቾች ቀርቧል። በዛሬው ዕለት የተመረቀው መልክዓ ስብዕና የተሰኘው መጽሐፍ በኢትዮጵያ የአመራርና የስብዕና ግንባታ ታሪክ ውስጥ የራሱን አስተዋጽኦ የሚያበረክት ሲሆን መሪነት በውስጣዊ ማንነትና በታማኝነት መሰረት ላይ ለመገንባት የሚያስችሉ 11 መሰረታዊ ሚስጥር አዘል ምዕራፎችን አካቷል። በምረቃው የመጽሐፍ ቅዱስ ዳሰሳ መርሃ ግብር እንደተገለጸው መጽሐፉ ለዘመናችን መሪዎችና አገልጋዮች፣ የመሪነት ስጦታ ላላቸው ወጣቶች እንዲሁም ለተተኪ ትውልድ በቤተ ክርስቲያንና ከቤተ ክርስቲያን ውጪ ላሉ ሁሉ ትልቅ አስተዋጽኦ የሚያበረክት የጊዜው መልእክት ነው። ለ11 ዓመታት በኪያ ሾው መርሃ ግብር በክርስቲያን ሚዲያ ላይ ተጽዕኖ የፈጠሩትና ከዚህ ቀደም አካላዊ አስተሳሰብ የተሰኘ መጽሐፍ ወደ አንባቢ ያደረሱት መጋቢ አብይ ታደለ ከመልክዓ ስብዕና የመጽሐፍ ምረቃ በኋላ በሰጡት መግለጫ በቀጣይ 2 መጽሐፍትን ወደ አንባቢ እንደሚያደርሱ ገልጸዋል። በቃል ኪዳን ሙሉጌታ። ውድ ቤተሰቦቻችን፣ የቮይስ ኦፍ ግሬስ ቤተሰቦች በሙሉ ሰሞነኛ ዜናዎችን ወደ እናንተ ሳደርስ የቆየሁት እኔ ሀብታሙ ነኝ። እስከ መጨረሻው አብራችሁ ለነበራችሁ ከልብ የሆነ ምስጋናችን እናቀርባለን። በሌላ ዜና ተመልሰን እስክንመጣ መልካም ቆይታ ይሁንላችሁ።